እሺ ለመከለስ ያክል ኤክስክሉሲቭ ኦር ጌት ሰርኪት ሲምቦል አይተናል ትሩዝ ቴብሉን አይተናል ከዛ ደግሞ ቀጥታ ኤሌክትሪካል ሲምቦል አያን ኤሌክትሪካል ሰርኪት አያን አይተናል ቀጥለው እስቲ ኦሬዲ ስኬማቲክ ሰርኪት ዲዛይን አድርገን እሱም ቤት አድርገን ትሩዝ ቴብሉን አነጻጽረን በትክክል እንደሚሰራ አይተናል ስለዚህ እስቲ የዚህን ሌአውት ዲዛይን ስናደርግ ወይም ሌአውት ከሰራን ምን ይመስላል ሚሊዮን ለማየት ኦሬዲ ሰርኪቱን ዲዛይን ሰርቻለሁ የኤክስክሉሲቭ ኦር ጌት ማለት ነው ለምሳሌ ኢንተግሬትድ ሰርኪት አይሲ ውስጥ ኤክስ ኦር ጌት ምን ይመስላል ምን አይነት ስትራክቸር ይኖረዋል ስፔሻሊ ከቱን ዌል በሚጠቀም ኤሌክትሪክ ቬልሳይ ዲዛይን ብንሰራበት ምን አይነት ስትራክቸር አለው የሚለው ማየት እንችላለን ስለዚህ በመጀመሪያ ደረጃ የመጀመሪያዎቹ ኢንቨርተር ሰርኪት ይኖረናል ኢንቨርተር ሰርኪት የመጀመሪያ ማለት ነው እዚህ አካባቢ ያለው ፒሞስ ሂር ፒሞስ እዚህ ጋር አለ ታች ኤንሞስ ትራንዚስተር አለ ጌቶቹ ኮኔክተር ናቸው እንደዚህ መመልከት ይችላልላችሁ ከዛ አውትፑቱን በዚህ በኩል አውትፑት ወጣ ሁለተኛው ኢንቨርተር አለ ማለት ኢንፑት ኤን እና ቢን ወስደው ኢንቨርት አድርገው ኤ እና ኤ ባር እና ቢ ወስደው ቢ ባር የሚቀይር ሰርኪት ማለት ነው በዚህ በኩል አለ ቀጣይ በዚህ በቀኝ በኩል ደግሞ ከስኬማቲክ ብናየው እዚህ አካባቢ ኤንሞስ ትራንዚስተሮች በሲሪየስ ያሉ ትራንዚስተሮች አሉ ሂር እዚህ ጋር አካባቢ ሲሪየስ ያሉ አሉ ያን ሰርኪት ደግሞ ወደ ሌአውት ዴቨሎፕ ሲደረግ እዚህ ጋር ሁለት የመጀመሪያዎቹ ኤንሞስ ትራንዚስተሮች ሲሪየስ ኮኔክትድ ይሆናሉ ማለት ነው የሁለተኛው ኤንሞስ is something like this እንደዚህ አይነት ስትራክቸር አለው ከዛ በላይ በኩል ሁለት ኤንሞስ ትራንዚስተሮቹ በፓራላል ያሉት ማለት የመጀመሪያው ይሄ ነው ቀጥሎ ያለው እንደዚህ ነው የሚመስለው ስለዚህ እንዳለ ስትራክቸሩ አጠቃላይ ተሰርቷል ለሚያስፈልገው ዲዛይን ለማድረግ as interconnection ወይም እንደ ዋይር ፖሊሲሊከን ተጠቅሜያለሁ ፖሊሲሊከን መመልከት ይችላልላችሁ እነዚህ ከለር ግሬ አይነት ወደ ግሬ የሚያዳላ ከለር ያለበት መመልከት እንችላለን የመጀመሪያው ሜታል ብረት ሜታል 1 እንደዚህ አይነት ሜታሎች ሜታል አለ ሜታል 1 አለ ቀጥሎ ደግሞ ሜታል 2 እና ተጠቅሜያለሁ ሜታል 2 እነዚህ ሮዝ ከለር ያላቸው ሜታል 2 ነው ከዛ ደግሞ የቢዲዲ እና የግራውንድ ባር አለ ሂር on the top ይሄን ይመስላል ኤክስክሉሲቭ ኦር ጌት በኢንተግሬትድ ሰርኪት ወይም አይሲ ውስጥ ወይም ሲፒዩ ሊሆን ይችላል ሲፒዩ ውስጥ ኤልኤ ውስጥ ሊሆን ይችላል ኤኒዌይ በተኛው ኢንተርቪው እንደዚህ አይነት ስፔሻሊ ቱን ዌል ቴክኖሎጂ የምትጠቀሙ ከሆነ ይሄን ነው የሚመስለው ስለዚህ ስቴክ ኢን ሌአውት ሲሙሌት ለማድረግ ስፓይስ ኮድ ያስፈልጋል ስፓይስ ኮድን ስቴክ ኮንትሮል ቪ ባረክ ኮንትሮል ቪ ራይት ስፓይስ ኮድ መጥቶልኛል ለምሳሌ ስፓይስ ኮድ ምን ይመስላል ማየት እንችላለን ቪዲዲ ማለት የላኛው ባር ማለት ነው እዚህኛው ባር ላይ ያለው ፓወር ሰፕላይ ቪዲዲ with respect to the ground DC ነው 5 ቮልት ነው VA ሲግናል ወይም VA as input PWL ሲግናል ነው እንደዚህ አይነት ታይም ሬንጅ ውስጥ ያለው የሲግናል ፎርም አለ VV ቮልቴጅ አለ በዚህ በኩል ደግሞ የሚጠቀሙበት 0.6 ማይክሮሜትር ሲሞስ ቴክኖሎጂ ነው ያ ቴክኖሎጂ ያለበት ፎልደር ዳይሬክሽን ወይም ዳይሬክቲቭ አስቀምጫለሁ ዶትሬን የሚላዝ ሰርች ትራንዚየንት አናሊሲስ አስቀምጫለሁ ሪዛልቱን ደግሞ ለማየት እስቲ ኦኬ ቢዩ ሲሙሌት ላድርግ
ሲሙሌት ለማድረግ ሲሙሌሽን ስፓይስ ራይት ስፓይስ ዴክ ሴቭ እናድርግ yes fine right same result come right ከሌአውትም ከስኬማቲክም ተመሳሳይ ነገር ነው ያገኘነው so input 00 ወይም ሎጂክ 00 ሲሆን አውትፑት የኤክስክሉሲቭ ኦር ጌት 0 ነው 1 ቢሆን ተመሳሳይ መሃል አካባቢ ማለት ነው 5 ቮልት ነው እዚህ ጋር 5 ቮልት ነው ሎጂክ 1 ቢሆን 0 ፕሮዲዩስ ያደርጋል በዚህ በኩል ደግሞ ማየት እንችላለን ቢ 5 ቮልት ነው ኤ 0 በሆነበት ሰዓት ከሁለት አንዳቸው 1 ሲሆን አውትፑቱ 5 ቮልት ወይም ሎጂክ ሃይ ነው የሚሆነው በዚህም በኩልም ተመሳሳይ ቢ 5 ቮልት ነው ኤ 0 ነው it produces logic high or 5 volt right በዚህ ደግሞ ሎጂክ 00 ሲሆን አውትፑት 0 that's okay right ከትሩዝ ቴብልን ሳቲስፋይ የሚያደርግ ኤሌክትሪካል ሌአውት ሰርኪዩት ሰርተናል ማለት ነው thank you